ፈርስት መሞት የሚፈልግ ይምጣ። የት አለ? እናንተ ናውጣ በሉ ብቻ ነውና አንተ የቻት የመጀመሪያ የቻት የሚጮቱበት መሳሪያ ማንቸስተር በጣም ነው የሚያስጠላኝ። በተለይ በሱ መገደል በጣም ነው የሚያስጠላው የሚያስደነግጠው። እናንተ አላሁ አክበር። ዮው እንዴት ናችሁ ፋሚሊ? ዝም ብዬ ፍሪ ፋየር ገብቼ ምን አይነት ቪዲዮ ልስራ እያልኩኝ እያለ ሪኩዌስት ይደርሰኛል ከፎሎወሮቼ ማለት እና ልክ አክሰፕት እንዳልኩት ለነልፍ ሩም ያስጀምሩታል እና ሩሙ በጣም የሚገርም ሩም ነበረ። መጨረሻው ደግሞ ማትጠብቁት በጣም የሚያስደነግጥ ነገር ተከስቷል። ሙሉ ቪዲዮን እዩት። ላይክ ማድረግ እንዳረሱ፣ አዲስ ከሆናችሁ ሰብስክራይብ አድርጉ። በጣም ፈታ ዘና ትላላችሁ። አንዳንዴም ጠቃሚ ቪዲዮችን እንሰራለን። ከዚህ በላይ አላቆያችሁም። ወደ ቪዲዮ ዩኤምፒ ሸትጋን ዲዘርት መርጬላችኋለሁ። ሁለት ፎሎወሮቼ ጋር ገብቻለሁ። ፎሎ ያደረጉኝ ይመስለኛል ኢትዮጵያውያን ናቸው እና ፍሬንድ ሪኩዌስት ላይ ያሉ እና ፎሎወሬ ነው የሚሆኑት መቼሳ። አሁን ዋናው ነገር ችሎታችንን ማሳየት አለብኝ። በፎሎወሮቼ ማዋረድ አልፈልግም እና ጋይስ እኔ በየቀኑ ቪዲዮ ለእናንተ ለመልቀቅ እየሞከርኩ ስለሆነ ላይክ እያደረጋችሁ አበረታቱኝ። ያው ላይክ ያስፈልጋል፣ ሞቲቬት ያደርገኛል። ስለዛ ላይክ እያደረጋችሁ እስካሁን ላይክ ያላደረጋችሁ አንተ ቱምቱም ሳሁር ለባሽ ና የት ነው የምትሄዱት? የኔ ፎሎወሮች ይፈራሉ እንዴ? እኔን ያስተማርኳችሁ ፋሚሊ ልጅ በጣም ነው የሚሮጠው እንዴ? እንሺ እኔ አላስፈራለሁ እንዴ? ቱገር ነው ብለህ ነው ና ይደበቃሉ ምናምን። ጓደኛዬ ከኔ ጋር ያለው ፍሬንድ ደግሞ ጀማሪ ነው መሰለኝ፣ እሱም ኢትዮጵያዊ ነው። የኤምፒ ቻት የት ነው የምትሄደው? ቻት የኤምፒ ጠብሼ ና አንተ ቱምቱም ሳሁር ለባሽ ያን ያህል አላሳመምህም። ሳላሳመምህ ትንሽ ጭንቅላትን ልበልህ እና ወጣ በል ና አይተኝ ሳትኩት ማይሳት ና እንዴ ደመጀኝ አፈነኝ። ኧረ ሳሁር እንዴ ረጋበል ከሚናቶ ነው ብለህ ነው እንዴ? እንዲያታምርር ውድ ተመልካቾቼ እስከ ሁለተኛ ራውንድ ምናምን ኖርማል ላይ ያላገጥኩ ፎሎወሮቼ ናቸውና ብዬ ያላገጥኩ የተጫወትኩ ነበረ። ግን ከሁለተኛ ራውንድ በኋላ ሁሉም ነገር ተቀይሯል። ጠብቁት። ቪዲዮውን እስከ መጨረሻ ማየት አለባችሁ። ፒንክ ጃኬት የለበሰው ደግሞ ይሮጣል። ይሄ በጣም ነው የሚሮጡት። አንተ የቻትና እንዴ አይሞትም ወይ ኢንተርኔት ነው ምንድነው? አረው ጓደኛዬ ሞተ። ቱቪሷን ክፈቷ እኔ በዙን ተገደላችሁኝ ያስጠላል። ኧረ በስሚላ በዚህ ሁለተኛ ራውንድ ክብሬ ማስመለስ አለብኝ። እንዴ በዞን ይገሉኛል። በዞን ፎሎወሮች እንዲህ ናችሁ እንዴ? በዞን ምናምን ትገዳደላላችሁ። ደብራል ለይት አለ አሁን ላስደብራችሁ ምንም ማድረግ አልችልም። እነሱ ነው የፈጠሩት። እናንተ እንደኛ ቻት ሁለተኛው ነው ቱምቱም ሳሁሩ አስቸጋሪው ዞኑ ጠበበ እናንተ ይቻት የኤምፒ ፉል ሄድሻት በመጨረሻ ሰዓት ነው የደፉት። በመጨረሻ ሰዓት ፉል ሄድሻት በኤምፒ ሰጡት። አንዳቻ አረግ ነው ይላል። የቀደሙን ተበቀልናቸው የዞን ያሸነፉናል። እዚህ ጋር ላግ እያስቸገረኝ ነበረ። ላጉን አስተካክዬ ተመለስኩኝ። ኤምፒ 35 ሄድሻት የታለ ቱምቱም ሳውሩ ትንሽ ያስፈራል በጣም። የሆነ ማይሆን አጫወት ነው የሚጫወተው። ከጀርባ ሊመታ ይችላል። ያዩት ና አንተ ወጣ በልና መጀመሪያ ቱምቱም ሳውር ይገላገል ና እንጂ የት ነው የምትሄደው? እዚህ ጋር ትንሽ እንረጋጋ። ስልኩ እያለ ነው ስልኩ። ና ሄድሻት ቱምቱም ሳውር ባይ ተብሏል። እና አንተ ወይን ጠጅ ለባሽ ና የታለ ና እናሳየህ እንዴት ሄድሻት እንደምትመታ። አንተ ቲቶሪያሉን አላየህም መሰለኝ። የሚናቶ ቪዲዮን እንዴት እንደምትመታ ላሳይክ። ጓደኛዬን ገደለው እንዴ? እንዲህ ይቻላል እንዴ? አሁን ዋን ቪስዋን ና ሄድሻት ና ወጣ በል የት ነው የምትሄደው? ና ደግሞ ሳይጨምር እንሂድበት ና። ወይኔ ሳትኩት ማይሳት ምትሳትኩ። ዞኑ ጠበበ። የፈርስት ራውንዱ እንዲ ደግሞ ነው እንዲ። ኧረ እኔ እንዳይመቸኝ ወላሂ ተገድዬ በሞት ይሻለኛል እንዲ በዞን ከመሞት እንዴ። ና እሱ ሞተ። ይሄ ነው በቃ የመጀመሪያ የፈርስት ራውንዱ መቀየም ማለት ይሄ ነው። እዚህ ራውንድ ላይ ጓደኛዬ ይወጣና 2v1 እንቀራለን። ከዛ በጣም በሚያስጠላ መልኩ ይገሉኛል ከዚህ ራውንድ በኋላ ማለት። ከዛ ሁለታቸው ይሆንና ከሁለታቸው በኋላ ሙሉ ለሙሉ ቀየርባቸዋለሁ። አረዩት እየሳቅብኝ ነው ወላሂ ያሳያለሁ። ሳክ እኔ ላይ
ወላሂ ካሁን በኋላ እነዚህን እንደ ፎሎወሮች አልቆጥራቸውም፣ አዝረከርካቸዋለሁ። ቁርአን አልሰሙም። ሁለቴ እኔ ላይ ይሳቅ። ፈርስት መሞት የሚፈልግ ይምጣ። የታለ ና አንተ ናወጣ በሉ ብቻ ኑና አንተ የቻት የመጀመሪያ የቻት ኑኑ ቱምቱም ሳውርና አትፍራ፣ የትም አታመልጥም። እንደዛ ስቀህብኝ። እሺ ልጁ ይደባበቃል፣ ይከነብራል፣ ደግሞ ይስቃል። ሁሉም በቃ የሚያስጠላ የሚባል ካራክተር እሱ ላይ ያለ። ደግሞ የሚጮትበት መሳሪያ ማንቸስተር በጣም ነው የሚያስጠላኝ። በተለይ በሱ መገደል በጣም ነው የሚያስጠላው የሚያስደነግጠው። እናንተ አላሁ አክበር። በቃ ሁሉንም የሳቀብኝም በዚህ የቻት መለስኩት። ሶስታቻ ጓደኝም ደግሞ ወጥቷል። ዋን ቪስቱ ማለት ነው። ማሸነፍ ይመስላችኋል? እንሂድባቸው የፈጠነ ናዚ ቱምቱም ሳውር ሄቻት ሳሁር የታለ ጀለስ ቶሎ ወደ አንተ ወደ የትክበት ዓለም ልላክልክ እንዳይደብርክ ልላክልክ። የታለ ጓደኛ? ዞኑ እየጠበበ ነው ግን አሁንም ልጁ እየሮጠ ነው። ናንተ እሺ እንዲ ሳትኩት እሺ አሁን ልጁ አሁን ካመጣኝ በቃ አንድ ራውንድ ብቻ ነው የሚቀረኝ ለመሸነፍ ማለት አስቡት። በዚህ ከፍተን እንሂድበት። ይኸው ሳትኩት። ይኸው የፈራው ተከሰተ። ዞኑ ጠበበ። ያ አላህ አለል ሄድሻት ምን አይነት ሄድሻት ነው? 4-3 ማን የሚያሸንፍ ይመስላችኋል? ገምቱ ኮሜንት ላይ። ራውንዱ ተጀምሯል። አሁንም ቀስ ብለን ነው መጫወት ያለብኝ። ይኸው እዛ ጋር ሳትኩት። እኔ ሁሌ እዚህ ጋር ሄድሻት አመጣለሁ። አሁን ግን ሳትኩት። እድለኛ ነው ልጁ። አሁን እንሽሻቸው። ቱምቱም ሳውር ከየት እንደሚመታ አናቅም። አሁን እንዲህ ያፈጣጥረን ግሏል። እንደቀደሙ ማስደንገጥ ነው መጣ። ያስፈራል። እንዳይሰጡ መሰጠት የለበትም። አያችሁ አፈርቷል። መደበቅ ጀመረ። አሁን እኔን እያስፈራኝ ያለው ሳሁሬት ነው ያለው። አሁን ሳሁሬት ተደብቋል እንዳይመተኝ ብቻ። ጀለስም መሬት ላይ ያያችሁት ጥሎኝ ሄዶ ከነዚህ ሁለት ሰዎች ጋር ያፋይተኛል። እሺ አሁን ሁለቱም ሸሹኝሽ። እሺ ከጀርባ ብቻ እንዳትመቱኝ እንጂ እንደፈለጋችሁ ፊት ለፊቴ ነው። ወላሂ ቱምቱም ሳውር አየሁት ቦምብ ይጠቀማል። እሺ ሩም እሺ አሁን እኔ እንዲህ መሞት ነበረብኝ። በአላህ አይታችኋል እንዴት እንደገደለኝ አይታችኋል። አሁን 4 አቻሽ። እሺ አሁን ለማሸነፍ መሄድ አለብን። ልክ ራውንዱ እንደተጀመረ እዚህ ጋር ሄድኩባቸው። ይሄ ልጅ መጣ፣ ሳትኩት። አሁንም በጣም ፈርቻለሁ። ለምን አንድ ምት ሊገላግለኝ ይችላል፣ ከዚህ ዓለም ሊያጠፋኝ ይችላል። ፈጠነ ከጀርባዬ እንዳይመቱኝ ብዬ ወደ ኋላ መሸሽ ጀመርኩ። እነሱም መሳብ ጀመርኩኝ። ይሄን ታክቲክ ብዙ ጊዜ ይሰራል። አሁን ይስራ ግን አላውቅም። እዛ ጋር ሳሁር በማንቸስተር እኔን ለመድፋት እየሞከረ ነበር። ግን እኔ ቀድሜ ለመድፋት ሞክርም፣ ግን ኤሚ በዚህ ሰዓት ከዳኝ በማይሆን ሰዓት። ከዛም ካጠገብ ያለውን በሸት ጋር ለመገላገል ሞከርኩ። ግን ቱምቱም ሳሁር አሁንም እያስፈራኝ ነው። እንደምን ብዬ ሸሸኋቸው። እዚህ ጋር ማምጣት እያለብኝ ሳትኩኝ። ብዙ እድሎችን እያጠፋው ነበረ። እዚህ ጋር ቱምቱም ሳሁርን ገላገልኩት። ከዛም ከዚህ ልጅ ጋር 1v1 ቀረው። ግን ማይሆን ነገር ያላሰብኩት ነገር ተከሰተ። የዛሬ ቪዲዮአችን ይህን መስል ነበረ። የሞትኩትን አሟሟት አይታችኋል። መቼስ በጣም ደብሮኛል እና ለዚህ ቪዲዮ ላይክ ማድረግ እንዳረሱ። በዚህ ሰዓት ነገ አዲስ ቪዲዮን ፖስትላችሁ ይሆናል እና ሰብስክራይብ ካላደረጋችሁ አድርጉ፣ ቪዲዮ እንዳያመልጣችሁ። ሚናቶ ከእናንተ ጋር ነበረ። ባይ